ሰላም ውድ የእግዚአብሔር ቤተሰቦች፣ አምስቱ የበረከት በሮችን እናያለን። በረከት የሁላችንም ናፍቆት ነው። ብዙዎቻችን በረከትን እንፈልጋለን። ነገር ግን በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት በጻድቃን ራስ ላይ ሆና ባለጠጋ ታደርጋለች፣ ሐዘንንም ወደ ልብ አታመጣም ይላል። እውነተኛ በረከት የሚገኘው ከፈጣሪ ብቻ ነው። ዛሬ በሕይወታችን በትዳራችንና በስራችን ላይ በረድኤትና በበረከት ሕይወታችንን የሚያለመልሙ በመጽሐፍ ቅዱስ የተገለጠልንን 5 የበረከት በሮች እናያለን። አንደኛ፣ የምስጋና በር። በረከትን የምንቀበልበት የመጀመሪያውና ትልቁ የበረከት በር ምስጋና ነው። ያጣነውንና የጎደለንን እያሰብን በብዙ ነገር ስንጨነቅ ያለንንና የተሰጠንን ባለማስተዋል ከምስጋና እንርቃለን። ነገር ግን ሐዋርያው ቅዱስ ጳውሎስ በመልእክቱ እንዲህ ይለናል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ስለ ሥራው ሁሉ እግዚአብሔርን አመስግኑት፣ ስለ እናንተ የእግዚአብሔር ፈቃዱ በኢየሱስ ክርስቶስ ወደ እናንተ ነውና ይለናል። በትንሹ ስናመሰግን ሰማያዊው በር ይከፈታል። ምስጋና ባለን ነገር እንድንረካና ለተጨማሪ በረከት እንድንዘጋጅ ያደርገናል። ያላችሁን ጥቂት ነገርም ያበረክታል፣ የሌላችሁን ደግሞ ይስባል። አጉረምራሚነት በረከትን ሲያርቅ፣ ምስጋና ግን የሰማይን ደጅ ይከፍታል። በትንሹ ያላመሰገነ በብዙ አይባረክም። ስለ ዛሬዋ የሕይወት እስትንፋስ፣ ስላላችሁ መጠለያና ስላላችሁ ሥራ፣ ስላላችሁ ጤና፣ በሕይወት ውላችሁ ስላደራችሁ ማመስገን ስትጀምሩ በረከት ወደ እናንተ መፍሰስ ይጀምራል። ስለዚህ ምስጋናን የዘውትር ልምዳችን እንድናደርገው በአጽንኦት አሳስባለሁ። ሁለተኛው በር የቸርነትና የመስጠት በር ነው። በረከት የሚገኘው በማከማቸት ሳይሆን በማካፈል ነው። ብዙ ሰዎች በማከማቸት በረከት የሚገኝ ይመስላቸዋል። ነገር ግን መጽሐፍ ቅዱስ የሚነግረን ሌላ እውነት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። በረከት እንደ ወንዝ ነው። ወንዝ ሲፈስ ነው ንጹሕ የሚሆነው። ለተቸገረ ስንዘረጋ ለእኛ ደግሞ የፈጣሪ እጅ ይዘረጋል። ለሌሎች ስንተርፍ የእኛም መትረፍረፍ ይጀምርልናል። መስጠት ማለት ግዴታ ገንዘብ ብቻ አይደለም። ዕውቀትህን፣ ጊዜህን ወይም ደግነት ለሌሎች ስታካፍል ያ የቸርነት በር ተከፍቶ በረከትን ወደ አንተ ያመጣዋል። በተለየ ሁኔታ ዕውቀታችንን፣ ደግነታችንን፣ መልካምነትን ገንዘብ ብናጣ እንኳን ያለመሰሰት ልንለግሳቸው ይገባል። ሦስተኛው የበረከት በር የመታመን በር ነው። በእጃችሁ ባለው ሥራ፣ በሰው ሀብትና በቃላችሁ ታማኝ ስትሆኑ የበረከት በር ይከፈታል። በትንሹ የታመነ በብዙ ይሾማል። በሥራችሁ ላይ ታማኝ ስትሆኑ ፈጣሪ የምታደርጉትን ሁሉ ይባርከዋል። ታማኝነት
በሰው ዘንድ ሞገስን፣ በፈጣሪ ዘንድ ደግሞ በረከትን ያስገኛል። በእግዚአብሔር ፊት ታማኝ መሆን ትልቁ የበረከት መንገድ ነው። በምድራዊ ስራችንም ሆነ በቃላችን ስንታመን ፈጣሪ በሰማያዊ በረከት ቤታችንን ይሞላዋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ አንተ የታመንህ በጎ አገልጋይ፣ በጥቂቱ የታመንህ በብዙ ሾምሃለሁ ብሎ ጌታችን በወንጌል እንደተናገረው በትናንሽ ነገሮች ላይ የምናሳየው ታማኝነት ታላላቅ የበረከት በሮች ይከፈቱልናል። አራተኛው የይቅርታ የልብ መከፈት በር። ይህ በር ብዙዎቻችን የምንረሳው ነው። በልባችን ውስጥ ቂምና ጥላቻ ይዘን በረከት አይመጣልንም። ቂም የነፍስ እስር ቤት ነው። ሰላማችንና በረከታችንን ይጋርደዋል። ሰዎችን ይቅር ስንልና ልባችን ስናጸዳ ያ ባዶ ቦታ በበረከት ይሞላል። ይቅርታ ለበደለን ሰው ብቻ ሳይሆን ለእኛ በረከትና ሰላም ሲባል የሚደረግ ትልቅ ውሳኔ ነው። ይህ በር የበረከት በር ብቻ ሳይሆን የሰላም በርም ነው። ቂም የያዘ ልብ በረከትን ማስተናገድ አይችልም። በጸሎታችን ውስጥ በረከትን ስንጠይቅ መጀመሪያ ይቅር ማለት እንዳለብን በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋል በማለት ጌታችን አስተምሮናል። ትናንት ያለፈ በደልና ጥላቻን፣ መገፋት፣ መከዳትና እንዲሁም እኛ የሰራነውን ስህተት ሁሉ ሰዎችንም ራሳችንንም ይቅር ካላልን በሕይወታችን በረከትና ሰላም ይርቀናል። ይቅር ስንል ልባችን ለሰማያዊ በረከት ክፍት ይሆናል። ስለዚህ ምን ጊዜም ቢሆን በፍጹም ልባችን ይቅር እንበል። አምስተኛው የትጋት የጸሎትና የመታዘዝ በር ነው። የበረከት በር መጸለይ፣ መትጋት፣ መታዘዝና የእግዚአብሔርን ቃል መስማት ነው። መጸለይ ማለት ከበረከት ምንጭ ከሆነው ፈጣሪ ጋር መገናኘት ነው። ትጋትና መታዘዝ ሲገናኝ ደግሞ በረከት ይከተሉናል። በመጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 28 ቁጥር 2 ላይ እንዲህ ይላል፣ የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። ከጸሎት ጋር ደግሞ ሥራና ትጋት ሲታከልበት የማይከፈት የዝግጅት በር የለም። ፈጣሪ ሰነፎችን ሳይሆን ታጋዮችንና ተነሳሾችን ይባርካል። መጸለይ ብቻ ሳይሆን የተሰጠንን ድል በንቃት በመጠቀም ለበረከት ትልቅ መንገድ ነው። ጸለዮ ከመቀመጥ ይልቅ በቃሉ ታዞ መስራት በረከትን በእጃችን እንድንይዝ ያደርገናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በረከት የሚጀምረው በውስጣችን ነው። በረከት ሩቅ አይደለም። በሮቹን መክፈት ግን የእኛ ድርሻ ነው። ዛሬ ከነዚህ 5 በሮች የትኛውን ለመክፈት ወሰናችሁ? የምስጋናን ወይስ የይቅርታን ወይስ የመስጠትን እንዲሁም ደግሞ ሌሎችን? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በእግዚአብሔር ስም እንጠይቃለን። ሰላምን ሁሉ ተመኘን።